ሻወር ቤት በብዛት እናደርጋለን። ሻወር ቤት ማለት ሻወር እየወሰዳችሁ እና ታዲያ ላታረግ ነው እንዴ? እሺ። እና ሌላ ደግሞ በቃ መኪና ውስጥም እናደርጋለን። ደስ ይላል። ባይዘዌ መኪና ውስጥ? አዎ መኪና ውስጥ ኢትዮጵያ እያለሁ ተመልሼ ያው ሲሄድ መኪና ስለነበረ መኪና ውስጥ ምናምን እናደርጋለን። አስታውሳለሁ። ዞር አድርጎ ግጥም ያደርገዋል። እሱ አስችሎም ማለት የሆነ አጭር ቀሚስ ምናምን ለብስ ነበርና አካሄዴ ትንሽ ያነሳሳል መሰለኝ። ባቴ ያነሳሳል። ባይዘዌ ሞጣ ባትሽ ቆንጆ ነው። እና ከሩቅ አይቶኝ ስመጣ ካየ አንተኑን በቃ አስተካክሎ እንትኑን አይችልም ገለባ አድርጎ ነው የሚጣጣው። አይችልም። ፌት ነው የሚሰራው። በቃ አይችልም። ያብዳል። ኧረ ሼር አድርጉት ጋይስ። እኔ ራሱ ስጣላው ማለት ነው ለመታረቅ ሲሄድ አንዴ እንነጋገር እለውና ማለት ነው አጭር ቀሚስና እንትን ቡትስ አላር ክረምት ስለነበረ ቡትስ አለኝ ያውቃሉ እነሱና እሱን አድርጌ ነው የምሄደው ሆን ብዬ ለመታረቅ ማለት ነው። ከዛ ያንሳይ በቃ ተሸነፈ። የሚገርም ነው። መኪና ውስጥ እኮ ከባድ ነገር ነው ማለት ነው። አይገርምም? እኔም እረዳዋለሁ። እኔም ስለማልችል ታውቃለህ፣ ከወደድኩት ሰጠው። አንቺም አትችይም። አንዳንድ ሰዎች ዳልቻን ብንድራት እያሉ በስመ አብ ወልድ መንፈስ ቅዱስ በእንጨትም አልነካው እሱ ዳልቻ አይችልም። ዳልቻ እኮ ቆንጆ ነው። ተሳዳቢ ነው እንጂ አላየሁም። አንተ በደንብ ዳልቻ እኮ ቆንጆ ነው። ዳልቻ በእናትህ በእንጨትም አይደለም በስቲኪኒ ላይ እንጨት ተደርጎ አልነካው። ያ በጣም ነው የምጠላው። አይመቸኝም። ስሜቴ ራሱ አይመጣኝም። ስሜት አይመጣም። እኔ ሳየው ስሜት የሚመጣ ሰው ነው የምጠብሰው። ሰው እኮ አሁን ዳልቻ ጋር ለምን አይጋቡም እያለ ጥያቄ እኔ ዳልቻን እንኳን ላገባው ቀርቶ አጠገቡም አልቆምም። እዚያም ላይ ችግር ይኖርበት ይሆን? እንትን የለውም ተብሏል እኮ አንድ እንትን የለውም ተብሏል። አልሰማም እንደ አሜሪካ እኮ ነው የታከመው። ምን አንድ ቆለጡ እኮ ፈርሷል እኮ ድሮ እንትን ሲጫወት ሸርታቴ ሲጫወት። የምን የእንትን የማን ነው የዚሁ የዳልቻው እንዴ? አንደለም እኮ ጠይቁት። ይሄ የተሟላ አይደለም። ሲጫወት ማለት ነው። አንዱ የቆለጡ እንትን ሁለት አይደለ ወንዶች፣ አንዱ የለውም። ተመዞ ወደቅ። በልጅነቱ ነው አሜሪካን የታከመው። ያማል እኮ አሁን እስኪ ቆለጥ ማስናት እኮ በጣም ከባድ ሴንሲቲቭ ነው። እንዴት ቻለው? ኖ ሲንሸራተት ነው። ሸርታቴ ይወድ ነበርና አይችልም። ለዛ በስድብ እኮ ነው እሱ እንትን የሚለው የሚረጨው። ባይዘው የሚሳደቡ እናንተ እንትን ብሉ መስሏችሁ ነው። በስድብ ነው የሚረካው። በስድብ ነው የሚረካው የሚረጭ ውሸት ነው። እስኪ ያረጋቸው ሴቶች ጠይቃቸውና እንደው እሱ ሁለት ቆለጥ አለው ካሉ እኔ ቤታዮን አርጓታል ተብሏል። እንጠይቃት። ከመለሰችልህ አትመልስልህ። እንዴት አድርጋ ያዩታል ብለሽ ነው? ምንድነኛለን አይደለ እንደምን እንትን እስቲ ያንተ እንትን ጉግል የለውም በለው ይገባዋል። ከኔ ጋር በምንድን ነው የተጣለው? ይግባባ ነበር። ለዚህ ምንም እንትን የሚል አይደለም። እና አሳይቶሽ ነው? ለምን ያው የታወቀ ነው።